ይህን ጸዴ ታኮስማ ለብቻ ያልሰራም ኑ ተከተሉኝ ሁላችሁም አብረን እንሰራለን። ሰላም እንዴት ናችሁ? ቱዴይ ይህን የመሰለ ክሪስፒ ቺዚ በጣም የሚጣፍጥ በጣም የሚያምር ታኮስ ነው የምንሰራው። የስጋው የድንቹ ቴስት አንድ ላይ ኮምቢኔሽኑ በጣም ነው የሚጣፍጠው። በጣም ጽድት ያለ በጣም የሚጣፍጥ ታኮስ ነው አብረን የምንሰራው። ለመክሰስም ለራትም መሆን የሚችላችሁ ሬሲፒ ነው። በዛሬ ደግሞ ለመስራትም በጣም ቀላል የሆነ ሬሲፒ ነው። በመጀመሪያ ድንቻችን እንዲቀቀልልን እሱን እንጥልና ስጋችንን ነው የምናበስለው። ስጋችንን በዚህ መልኩ ውሃውን ሲመጥልን ሽንኩርትና ቲማቲማችንን ከላይ አድርገን እሱን አንድ ላይ በደንብ ውሃው እንዲመጥ እናቀላቅለዋለን። ከዛ እኔ የስጋ ቅመም ያረኩበት እና ሌላ ማጣፈጫ ቅመም እናንተም ቤታችሁ ያለው ማድረግ ትችላላችሁ። ለከለር በርበሬ ብታረጉበት ቆንጆ ነው ያድርጌበታለሁ። ከዛ ነጭ ሽንኩርት አድርጌ አንድ ላይ በደንብ አቀላቅዬ የተወሰነ ደቂቃ እንዲበስል ከደንኩት። ከበሰለልኝ በኋላ በቃ ሽታው በጣም ነው የሚያውደው። ብታሸቱት በጣም ደስ ይለኛል። ከዛ ጨው አደረኩበትና በዚህ መልኩ አወረድኩት። ከዛ ድንቼ እንደዚህ ከበሰለልኝ በኋላ እሱን እንደ በርበሬ ያረኩ ደፍጥጥ አደረኩ። ድንቹ በጣም እስኪቦካ አጠብቁ። ቴክስቸሩን በኋላ ታጡታላችሁ። ከዛ የቅድም ያበሰልኩትን ስጋ ከላይ ያረኩ ደበላለኩትና ቃሪያን ያረኩበት። እናንተ እንደ ፍላጎታችሁ። ቂጣዬ መጀመሪያ ላይ አብስዬው ነበር፣ ቆንጆ ነው በስሎልኝ ነበር። ፒዛ ፓኔን እያጋልኩ ዘይት እያረኩ ቅድም የሰራሁትን ውህድ ከቺዝ ጋር ውስጡ እየከተትኩ በዚህ መልኩ ነው ያበሰልኩት። ስታጣብቁት ሼፑ እንዳይጠፋባችሁ በሁለት ነገር እንደኔ ያጣብቁት። በመጥበሻ መስራት ትችላላችሁ። እኔ በፒዛ ፓን የሰራሁት ሁሉንም እንዲሰበስብልኝ ብዬ ነው። ተመችቷችኋል? ባይ